ከኪሳችሁ አንድ ብር ሳታወጡ በ20 ቀን ውስጥ ወደ ውስጥ የሸሸባችሁን ጸጉራችሁን እንዴት ማብቀል እንደምትችሉ በቤታችሁ በሚገኙ ኢንግሪዲየንቶች ብቻ በመጠቀም እንዴት አድርጋችሁ በ20 ቀን ውስጥ የሚገርም የጸጉር ዘለላ ማብቀል እንደምትችሉ ልንገራችሁ። በነገራችሁ ላይ አሁን የምነግራችሁን ኢንግሪዲየንቶች ቤታችሁ ከሌሉ ቢያንስ 340 ብር ታወጣላችሁ። የምታዘጋጁት ደግሞ በጣም ቀላል የሆነ ነገር ስለሆነ ለብዙ ሰዎች ይህ ቪዲዮ እንዲዳረስ ኮፒ ሊንክ ሼር እያደረጋችሁ ተከታተሉኝ። ምክንያቱም ምንም አይነት ገንዘብ ሳያወጡ አብዛኞቹን ሰዎች በቤታቸው ስለሚገኝ ይሄንን ነገር በማወቅ ብቻ ጸጉራቸውን የሸሸባቸው ማስተካከል ይችላሉ ማለት ነው። በነገራችሁ ላይ ከዚህ ቀደም ጸጉራችሁ ወደ ውስጥ ገብቶ በሌሎች ፕሮዳክቶች አብቅላችሁ እየረገፈ ካስቸግራችሁ ደግሞ ለእሱ መፍትሄም አምጥቻለሁ። በጣም ትወዱታላችሁ። እሱ ከማሳየቴ በፊት ጸጉራችሁን ቤት ውስጥ እንዴት እንደምታሳደጉት ያልኳችሁ ልንገራችሁ። የመጀመሪያ ማዘጋጀት ያለባችሁ 2 ብርጭቆ ውሃ ነው። ከሱ በመቀጠል ቀረፋና ቅርንፉድ ታዘጋጃላችሁ። ከሱ በመቀጠል ደግሞ አብሽ ቢያንስ 2 ማንኪያ የሚሆን አብሽ ታዘጋጁና አንድ ላይ በደንብ አድርጋችሁ ትቀቅሉታላችሁ። በነገራችሁ ላይ ይሄን ቪዲዮ እየነገርኳችሁ ከየት ሀገር ሆናችሁ ነው ይሄን ቪዲዮ እየተከታተላችሁ እንዳላችሁ ኮሜንት ላይ አስቀምጡልኝ። እኔ ደግሞ ጠቅልል አድርጌ እነግራችኋለሁ። ላይክ እና ፎሎ እያደረጋችሁ ተከታተሉኝ። እንዲሁም ደግሞ ከዛ በመቀጠል በደንብ አድርጋችሁ ከቀቀላችሁት በኋላ ውሃው አንድ ላይ እስኪዋሃድ ድረስ ቢያንስ ለ1 ሰዓት እስኪቀዘቅዝ ድረስ በደንብ አድርጋችሁ ታስቀምጡትና ታጠሉታላችሁ። ከዛ በኋላ ካጠለላችሁ በኋላ ጸጉራችሁ ላይ በስፕሬይ ወይም ደግሞ በመርጫ ባለው እቃ ከገለበጣችሁት በኋላ ሁል ጊዜ ጠዋትና ማታ በደንብ አድርጋችሁ ውስጡን ጸጉራችሁን ቆዳችሁ ስር እንዲደርስ አድርጋችሁ በደንብ አድርጋችሁ ማሳጅ ማድረግ ነው የሸሸበት ቦታ ላይ ማለት ነው። ይሄንን በተደጋጋሚ ሁል ጊዜ ቀን በቀን ካደረጋችሁ በእርግጠኝነት በ20 ቀን ውስጥ የሚገርም የጸጉር ዘለላ ማብቀል ትችላላችሁ። በነገራችሁ ላይ አንድ ጊዜ ሰራችሁት ለረጅም ጊዜ ስለሚጠቅማችሁ ከተቻለ ቀዝቀዝ ያለ ቦታ ላይ አስቀምጡት። ካልሆነ ደግሞ እቤታችሁ ፍሪጅ ካለ ፍሪጅ ውስጥ ብታስቀምጡት ይመረጣል። እንዲሁም ደግሞ ጸጉራችሁ እየረገፈ ካስቸገራችሁና በተለያዩ ፕሮዳክቶች አብቅላችሁ በተደጋጋሚ እየረገፈ ካስቸገራችሁ እኛ ጋር መፍትሄ አለ። ኦሪጂናሉን ባታና ኦይል በጂኤስፒ ብራንድ ቀጥታ ከቪየትናም ሀገር አስገብተንላችኋል። በተለይ ደግሞ ንቅለ ተከላ አድርጋችሁ ጸጉሬ እንዳይረግፍብኝ ብላችሁ ሀሳብ የገባችሁ ሰዎች ካላችሁ በእርግጠኝነት ትወዱታላችሁ። አንደኛ ኦርጋኒክ ነው፣ ሁለተኛ ከዚህ ቀደም በጣም ለብዙ ደንበኞቻችን የሸጥነው የባታና ኦይል አይነት ነው። በጣም ተወዱታላችሁ። ይሄ ደግሞ ከበፊቱ ባታና ኦይል እጅግ በጣም የተሻለ ነው። ሜድ ኢን ቪየትናም ነው። በጣም ተወዱታላችሁ። የራሳችን ብራንድ ነው። ዋጋው 4500 ብር ነው። ሳያልቅባችሁ ውሰዱ። አሁንም በጣም ብዙ ደንበኞቻችን እየወሰዱ ይገኛሉ። እንዲሁም ደግሞ እግራችሁ ላይ ማለትም ደግሞ